JavaScript can change HTML attribute values. In this case, JavaScript changes the value of the source attribute of an image. በዚህ ክፍል የምናየው ጃቫስክሪፕት ተጠቅመን እንዴት የኤችቲኤምኤል አትሪቢዩት ቫልዩ መቀየር እንደምንችል እናያለን። እንደምትመለከቱት እነዚህ 8 አምፖሎች ተደርድረዋል። እነዚህን 8 አምፖሎች ጃቫስክሪፕት በመጠቀም ሶርስ አትሪቢዩታቸውን እየቀያየረን እንዴት ኦን ኦፍ ማድረግ እንደምንችል እናያለን ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት እዚህ ጋር ተርን ኦን ክሊክ ሳደርግ ምን ይሆናል? ኦን የሆነ አምፖል ይበራል። እዚህ ጋር ኦን የሚውሉትን ክሊክ ሳደርግ ምን ይሆናል? አምፖሎች ይበራሉ ማለት ነው። ኦፍ የሚለውን ደግሞ ክሊክ ሳደርግ አምፖሎቹ ምን ይሆናሉ? ኦፍ ይሆናሉ ማለት ነው። እንደምትመለከቱት ሁሉንም በአንድ ጊዜ ደግሞ ለማብራት ከፈለኩ ተርን ኦል በልብስ የሚል በተን አለ። እዚህ ጋር ክሊክ እናደርጋለን። ሁሉንም በአንድ ጊዜ ማብራት እንችላለን ማለት ነው። ስንፈልግ ደግሞ ሁሉንም በአንድ ጊዜ ማጥፋት እንችላለን ማለት ነው። እንዴት አድርገን ጃቫስክሪፕት ተጠቅመን እንሰራለን የሚለውን በመቀጠል የምንመለከት ይሆናል። በመጀመሪያ ቪኤስ ኮድ ኤዲተር እንከፍታለን እዚህ ጋር። እሺ ከዛ ኒው ቴክስትንና እዚህ ጋር ላንጉጅ እንመርጣለን። ላንጉጁን ኤችቲኤምኤል እናደርገዋለን። እዚህ ጋር እንመጣለን። ከዛ ሚኒማይዝ እናደርገው። እዚህ ጋር አንድ ፎልደር ክሬት እና ኒው እንበልና አንድ ፎልደር ክሬት እናደርግ። ፕሮጀክታችንን የምናስቀምጥበት በልብ እንበለው። ይሄንን በልብ ከዛ በልብ የሚል ፎልደር ፈጥር ያለው ይሄኛው የት ጋር ሴቭ አደርገዋለሁ። ሴቭ ስናደርገው የት ጋር እናስቀምጠዋለን? ዴስክቶፕ በልብ የሚል ፎልደር ፈጥር ያለው ዴስክቶፕ ላይ እዚህ ጋር ምን ልበለው? ይሄኛውን በልብ ላይ ብለው ይሄንንም ከዛን ሴቭ ላድርገው። አሁን እዚህ ውስጥ ስንገባ ይኸው በልብ የሚል ፕሮጀክት ተፈጥሮልናል። እንደምትመለከቱት ምንም የሚታይ ነገር የለውም። ከዛ በመቀጠል እዚህ ጋር እንመጣና ምን እናደርጋለን? ቦዲው ላይ ዲቭ እንበል። ዲቭ ክሬት እናደርግ። ዲቭ እንበልና ክላስ እንስጠው። ለዲቭ ክላስ እንበልና ኮንቴይነር እንበለው። እዚህ ጋር እንምጣ። እዚህ ጋር አሁን ፓራግራፍ ክሬት እናድርግ። ፒን እንበልና ባከን ነው። ከዛ ከለሩን ለመቀየር አሁን እስኪ እንመልከተው። እስኪ እዚህ ጋር እንምጣና እንደምትመለከቱት ምንም የለውም ጋር ሪፍሬሽ ላድርገው። ሴቭ አላልኩትም። ሴቭ እንበለው። እሺ ሪፍሬሽ ስናደርገው በዚህ መልክ ጃቫስክሪፕት ካን ቼንጅ ኤችቲኤምኤል አትሪቢዩት ቫልዩስ የሚለው መጥቶልኛል። በመቀጠል አንድ ልውሰድ ሌላ እዚህኛው እንምጣና አሁንም ኮፒ እናድርገው። ከዚህ ጋር ኮፒ እዚህ ጋር መጥቼ አሁን ሌላ ፓራግራፍ ክሬት ላድርግና እዚህ ጋር ፔስቴንን ሴቭ ላድርገው። ምን ይፈጠራል እዚህ ላይ? እሺ እዚህ ጋር መጣና ስታይል እላለሁ። ስታይል እንልና ከለር ሬድ፣ ፎንት ሳይዝ 4 ፒክስል እናድርገው። ከዛ በመቀጠል ፎንት ዌይት እስኪ እንየው። እስኪ መጀመሪያ 34 ፒክስል ቦልድ ሆኖልኛል። ሳይዙ በዚህ መልክ ተቀምጦልኛል። ከዛ ቦልድ እናድርገው ደግሞ ፎንት ዌይት እንበልና ቦልድ እንበለው። እስኪ አሁን እንመልከተው። ቦልድ ነው፣ በዚህ መልክ ተቀምጧል ማለት ነው። እሺ ከዛ በመቀጠል ፎንት ፋሚሊ ታይምስ ኒው ሮማን አረኩት። እዚህ ጋር ሴቭ እናድርገው። አሁን ቦልድ ሆኗል ማለት ነው። ስለዚህ ይሄን ጨርሰናል። ወደዚህኛው ደግሞ እንመለስ። እዚህኛውን እንመጣና እዚህ ጋር ስፔስ አድርገን ስታይል እንበለው። የዚህኛውን ደግሞ ከለር ያው ባይ ዲፎልት ብላክ ይሁን። እዚህ ጋር ፎንት ሳይዝ እንልስጠው። በቃ ፎንት ሳይዝ 26 ፒክስል ይሁን። ፎንት ዌይት ሴቭ ላድርገው። እስኪ ቼክ ላድርገው። በዚህ መልክ ተቀምጦልኛል። አሁን ወደ አምፖሎቹን ወደ ማስገባት ነው የምንሄደው። እስኪ አምፖሎቹን ፕሮጀክታችን ፎልደራችን ውስጥ እናስቀምጥ። እዚህ ጋር ያስቀምጥኳቸው አምፖሎች አሉ። 8 አምፖሎች አሉ እዚህ ጋር። ከዚህ ጋር እነዚህን ኮፒ ላርጋቸው እዚህ ጋር የት ጋር? እዚህ ጋር እኔ የፈጠርኩት ፕሮጀክት ፎልደር ውስጥ ፔስት አደርጋቸዋል። በዚህ መልክ ተቀምጠዋል። ይሄን መዝጋት እችላለሁ። እሺ እዚህ ጋር ልምጣ። አሁን ይሄን ሪፍሬሽ ባረጋው ምንም የሚታይ አምፖል የለም። እዚህ ጋር ምን እናደርጋለን? እዚህ ጋር እንመጣና ዲቭ እንበል። ሌላ ዲቭ ክሬት እናድርግ። የዲቭን ክላስ ብዬ እንለዋለሁ። ኮል በለው። ኮሉ ምን ለማለት ነው? እሺ እዚህ ጋር ኮል ቃል ነው። እዚህ ጋር ሌላ ዲቭ አሁንም ክሬት እናደርጋለን። የዚህኛውን ክላሱ የዚህኛውን ዲቭ ክላስ ምን በለው?
በልብ 1 እንበለው። የአምፖሏ በልብ 1 እንበለው። ከዛ በመቀጠል ይህንን በልብ 1 ካልኩት በተን ክሬት እናደርጋለን ወይም ኢሜጁን እናስገባ ወይም ኢሜጅ እንበልና እዚህ ጋር ኢሜጅ ታግ ኢሜጅ ስለው ራሱ ይመጣልኛል። ከዛ ኢሜጅ ስንለው ይሄ ከመጣ እዚህ ሶርስ የሚለው ውስጥ እናስገባለን ማይ ኢሜጅ የሚል አይዲ ክሬት እናደርጋለን። ኢሜጅ ብለን እዚህ ጋር ከዛ አይዲ እንበልና አይዲውን የምንበለው ማይ ኢሜጅ ማይ ኢሜጅ ብየዋለሁ። እሺ ከዛ በቀጠል ሶርሱን ምንለዋለሁኝ ፒክ በልብ ኦፍ ጂአይኤፍ የሚለውን ኢንተር። ይሄ ፒክ በልብ ኦፍ የሚለው ምንድነው? እዚህ ጋር የአምፖሉ ስም ነው። ፒክ በልብ ኦፍ ማለት ይች ነች። ከዛን እንደዚህ ካስቀመጥኩት በኋላ ይሄ አልታ ያስፈልገኝም ስታይል ልበልና ዊድዝ ልስጠው። ዊድዙን ስንት ላርግለት? 100 ፒክስል ይሁን 100 ፒክስል ሰጥቼዋለሁ። ሴቭ ላርገው። እስኪ ምን እንደተፈጠረ እንመልከተው። እዚህ ጋር ሪፍሬሽ እናርገው። ይሄው አንድ አምፖል መጥቶልኛል። እዚህ አንድ አምፖል ዲስፕሌይ ሆኖልኛል ማለት ነው። ስለዚህ አንዷን አምፖል ሰርቻለሁ። ይችን አምፖል በተኗን ክሊክ ስናደርግ ወይም ኦን ስናደርግ እንድትበራ አንድ በተን ክሬት አድርጋለሁ ማለት ነው። ለዚች አምፖል ኦን የሚያደርግልኝ አንድ በተን ክሬት አድርጋለሁ። እንደዚሁም ኦፍ የሚያደርግልኝ አንድ በተን ክሬት ሁለት በተን ክሬት አድርጋለሁ ማለት ነው። ኦን የሚያደርግና ኦፍ የሚያደርግ እዚህ ጋር እንመጣና በተን እንላለን። በተን እዚህ ጋር ተርን ኦን ልበለው። እዚህ ጋር እንመጣና ስፔስ አድርገን ክላሱን ኦን እንበለው። ኦን ይሁን ክላሱ። ከዛ እዚህ ጋር ክላሱን እንወጣና ስፔስ አድርገን በተኑ ክሊክ ሲደረግ ኦን ክሊክ እንላለን። ኦን ክሊክ የሚል ኢቨንት እንጠቀማለን። ኦን የሚል ኢቨንት እንጠቀማለን። ይሄ በተን ክሊክ ሲደረግ በዶም ማኒፑሌሽን እንጠቀማለን። እዚህ ጋር የጃቫስክሪፕት ዶም ማኒፑሌሽን ነው የምንጠቀመው። ዶክመንት እንልና ዶት እንላለን። ጌት ኤሌመንት ባይ አይዲ የሚለውን እንመርጠዋለን። ከዛ ጌት ኤሌመንት ባይ አይዲ እንልና ቅንፍ እንከፍታለን። ቅንፍ ውስጥ ምን እናደርጋለን? ማይ ኢሜጅ በሲንግል ኮት ውስጥ ማይ ኢሜጅ እዚህ ጋር ማይ ኢሜጅ ብለን አይዲ ስለሰጠን ማለት ነው። ይቺን ማይ ኢሜጅ እዚህ ጋር እናስገባታለን። ከዛን ከቅንፉ በኋላ ምን እናደርጋለን? ከቅንፉ ቀጥለን ዶት እንላለን። ሶርሱን ዶት ኤስአርሲ ሶርስ ለማለት ነው እኩል ይሆናል እንልና በሲንግል አሁንም እናስገባለን። ፒክ በልብ ኦፍ የምትለዋን አሁንም እዚህ ጋር እንጠራታለን። ፒክ ኦን በተን ስለሆነች ኦፍ የምትለዋን እናጠፋና ኦን እናረጋታለን። ይቺ ኦን ፒክ በልብ ኦን። ይቺ በተን ክሊክ ስታደርግ ምንድነው የሚሰራው? በተኑ አምፖሏን ያባራታል ማለት ነው። እሺ ይሄን እስኪ እንመልከተው። እስኪ ኮንትሮል ፕላስ ሴቭ ላድርገው። እዚህ ጋር ገብተን ሴቭ ማድረግ እንችላለን፣ ወይም ከኪቦርድ ላይ ኮንትሮል ፕላስ ኤስ ማለት እንችላለን። ሌላኛውን በተን ክሬት ላርግ። ኦፍ በተን ደግሞ ሊጨምርበት። ይሄን ኮፒ እናደርግ፣ ፔስት ላርገው። ክላሱ ይሄ ደግሞ ምን ይሆናል? ኦን የነበረውን ኦፍ እናወርገው። ዶት ጌት ኤሌመንት ባይ አይዲ ማይ ኢሜጅ እንዳለ ይሆናል። እዚህ ጋር እንመጣና ይህንን ተርን ኦፍ እንለዋለን። ፐብሊኬሽን የኛውንም ኦፍ እናደርገዋለን። ሴቭ ላርገው። እስኪ እዚህ ጋር ሪፍሬሽ ላርገው። አምፖል አመጣለኝ። ተርን ኦን ተርን ኦፍ ምንም እያመጣልኝ አይደለም። እሺ እዚህ ጋር ፒክ በልብ ዶት ጂአይኤፍ ስለሆነች ኢሜጅ ፋይል ታይፖ ጂአይኤፍ እንላታለን። እስኪ አሁን እዚህም ጋር እንመጣና ዶት ጂአይኤፍ ከዛ ሴቭ እናርገው። እስኪ እንምጣ። እዚህ ጋር ሪፍሬሽ እናርገው። ተርን ኦን ስንለው ይበራል፣ ተርን ኦፍ ስንለው ይጠፋል። እሺ ከዚህ በመቀጠል ምን ነው የምናደርገው? ይሄንን እናደርጋለን፣ ኮፒ እናደርገዋለን። ሌላ አምፖሎችን ለመጨመር እዚህ ጋር እናደርገዋለን። ስንት ጊዜ? 4 ጊዜ። 4 አምፖሎችን ለመስጠር 4 ጊዜ እንት ሆነ 1 2 3 4 ሞልቶልኛል። ይሄንን በልብ 2 እንለዋለን። ይሄኛውን ደግሞ በልብ ይሄንን በልብ 4 4 አምፖሎች እንደርድረናል። እሺ ሴቭ ላድርገው። እስኪ እንመልከተው። እዚህ ጋር ሪፍሬሽ እናድርገው። ይሄው አምፖሎቹ እንደዚህ በዚህ መልክ ተደርድረዋል ማለት ነው። የሚያበሩት የሚያጠፉት ግን የመጀመሪያዋን ነው። ስለዚህ ለእያንዳንዳቸው በተኗን ክሬትና እንዴት አድርገን እናስተካክላለን የሚለውን እናያለን። እዚህ ጋር ይሄን ኮል የሚለውን እንወስድና ይሄን ኮል በሚለው መጀመሪያ ሲኤስኤስ ላይ እንምጣና እዚህ ጋር መተን ስታይል እንበል። ኢንተርናል ሲኤስኤስ እንጠቀም። ስታይል እንበልና እናስተካክለው ለይታ እንዲመች ስታይል ብለን እዚህ ጋር ዶት ኮንቴነር ወይም እታች ኮንቴነር ብለን እዚህ ጋር ይሄንን መውሰድ ማለት ነው። ክላሱን የዲቡን ክላስ ኮንቴነር ብለው ነው። ይሄንን ኮፒ እንበለውና እዚህ መተን
ፔስት እንበለው። እሺ እዚህ ጋር ፓዲንግ ሊፍት 125 ፒክስል አድርገው እስኪ እንመልከተው። እስኪ እዚህ ጋር ሪፍሬሽ እንበል። ይኸው ከዚህ ወደዚህ ፓዲንጉ ገባ ብሎ ተቀምጦልናል። እሺ እነዚህን በሮ ለማስቀመጥ እዚህ ጋር ምን የዲቭን ስም ምን ብለነዋል? እነዚህ በልብ 1 በልብ 2 የሚሉት በዚህ ዲቭ ስር ውስጥ ነው በአንድ ተካተዋል። ስለዚህ ኮል የምትለዋን እንወስዳለን። ክላሱ ኮል የሚለው ነው። እሱን እንወስድና እዚህ ጋር መተን ዶት ብለን ፔስት እንለዋለን። ከዛ እዚህ ስር ምን እንለዋለን? ዲስፕሌይ ፍሌክስ ዲስፕሌይ ሪፍሬሽ ልበለው። በዚህ መልክ አግድም ተደርድረውልኛል ማለት ነው። እነዚህን ለምሳሌ እዚህ ጋር ተርን ኦን ሳደርግ ይሄኛውን ነው የሚያበራው። የዚህኛውንም ተርን ኦን ብጠቀም ይሄ ማብራት የነበረበት ይሄንን ነው። ስለዚህ ይሄን ነው እያበራ ያለው። ትንሽ ሲኤስኤሶቹን ላስተካክላቸው። አሁን ደግሞ በልባዋን የምትላለች እዚህ ጋር ይችን በልባዋን ኮፒ ላርጋት። ዶት ብለን ፔስት እንበለው። እዚህ ጋር ቦርደር 1 ፒክስል ሶሊድ ላርገው፣ ሶሊድ ልበለው። ጋፑን በመካከላቸው ያለው ጋፕ 90 ፒክስል ላርገው። ሴቭ አረኩት። እስኪ ልምጣ ሪፍሬሽ ላርገው። በመቀጠል በልብቱን ላይ እንሄዳለን። በልብቱን ኮፒ እናደርጋለን። የዚህንም ቦርደር ተመሳሳይ እንሰጠዋለን። ይሄኛው ጋፕ አይደለም መሆን ያለበት እዚህ ጋር ጋፕ ሳይሆን ፓዲንግ ነው የምንሰጠው። ፓዲንግ እንበልና 20 ፒክስል ይኸውና ፓዲንግ ከዚህ እስከዚህ ያለው ከዚህ እስከዚህ ያለው ከዚህ እስከዚህ ያለው ከዚህ እስከዚህ ያለው ፓዲንግ ክፍተት እንዲኖረው አደረገው ማለት ነው። ፓዲንጉን ባልሰጠው ደግሞ ምን ይፈጠር ነበር? እስኪ እንመልከተው። የተጠጋጋ ነው ላይኑ ማለት ነው። ስለዚህ ይህንን ኮፒ እናደርግና እንዳለን እንወስደዋለን። ለዚህኛው መጠቀም እንችላለን። ይኸውና በዚህ መልክ ተቀምጧል። ለሁሉም በዚህ መልክ እንጠቀማቸዋለን ማለት ይሄንን እንዳለ ኮፒ ልበለውና ይሄንን በልብ 3 ይለዋለሁ። ይሄን ደግሞ በልብ 4 እስኪ እንመልከታቸው። ሪፍሬሽ በዚህ መልክ ይሆናሉ ማለት ነው። ስለዚህ እዚህ የነበረን የበፊቱ እንትናችን በዚህ መልክ ነው የተቀመጠው። አሁን የሰራነው ደግሞ ይሄን ይመስላል ማለት ነው። የሚቀሩን የምንሰራቸው ገና ብዙ ነገሮች አሉ። እሺ እዚህ ጋር እንመጣና ምን እናደርጋለን? አሁንም እንዳለ ኮፒ እንለዋለን። ይሄን ዲቭን በሙሉ እስከዚህ ድረስ ያለውን ማለት ነው። ይሄንን ኮፒ እንለዋለን። እዚህ ጋር እዚህ መካከል እናስቀምጠዋለን። እስኪ እንመልከተው። ስለዚህ 8ቱም አምፖሎች ገብተዋል። ግን ኦን ስናደርግ የምትበራው አሁንም ማነች? የመጀመሪያው አምፖል ነች። እዚህም ጋር መጥቼ ኦን ባረግ፣ እዚህም መጥቼ ኦን ባረግ ይችኛው አምፖል ነች። አሁን ለሌሎቹ እየሰራ አይደለም ማለት ነው። እስኪ እናስተካክላቸው። እሺ እዚህ ጋር እንምጣ። እስኪ እዚህ ጋር ጋፕ እንስጠው። እስኪ እዚህ ጋር እንደምትመለከቱት ተጠጋግተዋል። እያንዳንዳቸው ለብቻ አልተቀመጡም። ጋፕ እንበልና እዚህ ጋር 90 ፒክስል አድርገው እንደምትመለከቱት ይሆናል ማለት ነው። በዚህ በመካከላቸው ክፍተት ፈጠረልን። ጋባቸውን ይሄን ያክል 90 ፒክስል እንዲራራቁ አደረገልን ማለት ነው። ከዚህ በመቀጠል እዚህ አምፖሎቹ በልቦቹ ጋር እንመጣና በልብቱ ላይ እንምጣ። ለምሳሌ የበልብቱ ላይ ያለችው በተን ኦን ስትደረግ እንድትበራ ለማድረግ እናደርጋለን። እዚህ ጋር በልብቱ ማለት እቺ ማለት ነች። በልብ ከነዚህኛው እቺን ነው የምንጠቀመው። ፒክ በልብ ኦንቱ የምትለዋ ማለት ነች። ፒክ በልብ ኦንቱ እንላታለን ማለት ነው። ስለዚህ ሶርሱን ምን እናደርገዋለን? እዚህ ጋር ኦን ፒክ በልብ ኦን ቱ እናደርጋታለን። ይሄ እዚህ ጋር ያለው ይቀመጥ። እዚህኛው ላይ ኢሜጁ ደግሞ ስንት ነው? ኢሜጁንም ምን እናደርገዋለን? ቱ እንበለው። እዚህም ጋር እንመጣና ማይ ኢሜጅ ቱ፣ እዚህም ጋር እንመጣና ማይ ኢሜጅ ቱ። ኦፍ የሚለውም ጋር እንመጣና ምን እናደርገዋለን? እዚህ ጋር ስላሉ ማለት ነው። ይኸውና ኦፍ የምናደርግበት በዚህ ነው። ኦን የምናደርገው ነው በዚህ ነው። ሴቭ ላድርገው። እንምጣ እስኪ እንመልከተው። እዚህ ጋር ይኸው ሰርቷል ማለት ነው። የመጀመሪያው አምፖልና ሁለተኛው አምፖል መብራት ችለዋል። የሶስተኛውና አራተኛው ገና ናቸው። እስኪ እነሱንም እናስተካክል። በዚህ መልክ ተሳስተናል። እዚህ ጋር ቱ ማድረግ የለብንም። ይህም ቱ መሆን የለበትም። እዚህ ጋር ቱ ማለት እንችላለን። አሁን የመጀመሪያው ነው የሚያበራው። እሺ ስላልተቀየረ ማለት ነው። ሶስተኛው ላይ እንሂድ። ሶስተኛው ላይ ደግሞ ኢሜጅ 3 እንለዋለን። እዚህ ጋር እንመጣና ኢሜጅ 3። እሺ አራተኛውም ላይ እንጨርሰው በዚሁ። እዚህ ጋር 4 አራቱም አምፖሎች በርተዋል፣ መጥፋት ይችላሉ። እሺ ይሄኛው ገና ነው። ከዚህ ጀምሮ ያሉት ገና ናቸው። የመጨረሻዎቹን ደግሞ እንስራ። እዚህ ጋር እንመጣና ኢሜጅ ስንት እንለዋለን? 5 እንለዋለን ማለት ነው። ይሄኛው ኢሜጅ 5፣ እዚህኛው ኢሜጅ 5 ማይ ኢሜጅ 5፣ እዚህ ጋር 5፣ እዚህም ጋር 5። እዚህ ጋር እንመጣና ደግሞ ይሄንን
እናደርገዋለን 6 ይሄኛውንም 6 እሺ እዚህ ጋር እንመጣለን 8 8ኛው አምፖል ነች እቺ የመጨረሻዋ ነች። ጨረስን። ሴቭ እናደርገው። አሁን ሁሉም ይሰራሉ ማለት ነው። ሪፍሬሽ እናድርግ። እዚህ ጋር ተርኖን 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 ተርኖን። ስለዚህ ሁሉም እየበሩ ነው ማለት ነው። አሁን ምንድነው የሚቀረን? ሁሉንም አምፖሎች በአንድ ጊዜ አንድ በተን ተጠቅመን ኦን ማድረግ፣ ሌላ በተን ተጠቅመን ደግሞ ኦፍ ማድረግ። እሱን ነው የምንሰራው ማለት ነው። እዚህ ጋር እንመጣለን። ሌላ እስኪ እዚህ ጋር እንመልከተው። ከዚህ ስር እንመጣና አንድ ዲቭ ክሬት እናደርጋለን። ዲቭ እንበልና ክላሱን ምን እንበለው? የዲቭን ኮንትሮል እንበለው ክላስ። እዚህ ጋር አሁንም እናደርጋለን። ሁለት በተን ያስፈልገናል። ሁሉንም በአንድ ጊዜ ኦን የምናደርግበትና ሁሉንም በአንድ ጊዜ ኦፍ የምናደርግበት በተን እንልና ሴቭ ላድርገው። እዚህ ጋር ልምጣ እስኪ። ሪፍሬሽ አረኩት። ይሄው ተርን ኦል በልበስ። እቺ በተን ክሊክ ስትደረግ ሁሉንም ኦን የምታደርግ ማለት ነው። ሌላኛውን በተን ደግሞ ይችን ልጨርስ መጀመሪያ። እዚህ ጋር መጣና ክላስ ሰጣለሁ። ክላስ ልበል። ክላስ ልበስን ኦል ኦን እንድበል። ይሄኛውን ኦል ከዛን ምን አደርገዋለሁ? እዚህ ጋር መጣና አሁንም ኦን ክሊክ፣ ይሄ በተን ክሊክ ሲደረግ ኦን ክሊክ፣ ከዛ ቅንፍ ከፍተለሁ። በዚህ መልክ ይቀመጣል ማለት ነው። ይህን ኮፒ አደርግና ለኦፍ እጠቀመዋለሁ ድጋሜ ላለመጻፍ። ሴቭ ላድርገው። እዚህ ጋር ይሄንን ኦፍ ልበለው፣ ይሄኛውን ኦፍ ልበለው፣ ይሄንንም ኦፍ ልበለው። ጨርሻለሁ። ሴቭ ላድርገው። እስኪ ሪፍሬሽ እንበለው። ይሄው ተርን ኦፍ በተን ክሬት ተደርጋለች። በመካከላቸው ስፔስ እንዲኖር ለማድረግ ከፈለግን እንደዚህ አድርገን ሴቭ ላድርገው። በዚህ መካከል በበተኖቹ መካከል ስፔስ ፈጥረናል ማለት ነው። እሺ አሁን ምን ይቀረናል? የጃቫ ስክሪፕት ኮድ ይቀረናል ማለት ነው። የጃቫ ስክሪፕት ኮድ ይቀረናል። እዚህ ጋር ከዲፉ ስር እንወርድና ስክሪፕት ብለን ስክሪፕት እንበልና ፋንክሽኑ ምንድነው? ተርን ኦን ተርን ኦል ኦን የምትለዋን እንመርጣለን። እንደዚህ እናደርግና ቅንፍ እንከፍታለን። ጌት ኤሌመንት ባይ አይዲ ቅንፍ ውስጥ ማይ ኢሜጅ ከዚህ እናውጣና ዶት እንላለን። ሶርስ ፋይሉን ኤስአርሲ ብለን ግሎናል ፒክ በልብ ኦን የምትለዋን እንወስዳለን። እዚህ አለችን ላይ እየሰራናት እቺን ኮፒ እናድርግና እቺ 7 እናጠፋታለን። ዶት ጂአይኤፍ ይሆናል። ከዛ ሰሚኮለን። እሺ የመጀመሪያዋን ሰራን። አሁን ይሄን ኮፒ አድርገዋለሁ እንዳለ። ስንት ያስፈልገኛል? 8 ነው የሚያስፈልገኝ። በአንድ በተን 8ቱንም ስለምናበራ ማለት ነው። 6 7 8 7 8 እሺ ጨርሰናል። እዚህ ጋር ሴቭ እናድርገው። እስኪ እንሄድ። እስኪ እዚህ ጋር ሪፍሬሽ እናድርግ። እየሰራ አይደለም። እዚህ ጋር ስሞል መሆን የለባቸውም። እዚህ ጋር ካሜል ኬዝ ነው መጠቀም ያለብን። ጃቫስክሪፕት ይሄን ስለማይረዳልን ምን እናደርገዋለን? ካፒታል አይ ካሜል ኬዝ መሆን አለበት። እዚህም ጋር ስሞል የሆነችውን ካፒታል እናረጋታለን። ካፒታል እናረጋታለን። እዚህም ጋር ካፒታል አይ አይ ካፒታል አይ እሺ 7ኛው ኢሜጅ ላይ ደርሰናል። እሺ የትክክል ነው። አይ እየጨረስን ነው። ሴቭ ላድርገው። አሁን ሰርቷል። ሁሉንም ኦን ማድረግ ችሏል። ኦፍ ማድረግ ግን ገና ነው። አሁን ደግሞ ለኦፍ በተን ኮድ እንጽፋለን ማለት ነው። ጃቫስክሪፕት ኮድ ይህን ፋንክሽን እንዳለ እንጠቀምበትና ይህን ኮፒ ልበለው፣ እዚህ ጋር ፔስት ልበለው። ይህን እናደርጋለን ኦፍ እንለዋለን። ኦፍ ይህን ደግሞ
ኦፍ 2 A3 A4 5 6 7 8 እዚህ ጋር ደግሞ ምን መሆን አለበት? ኦን የነበረው አሁንም ኦፍ ይሆናል ማለት ነው። ፋንክሽኑ ኦፍ ይሆናል። በቃ ጨርሰናል። ሴቭ እናድርገው። እዚህ ጋር እንምጣ። ሴቭ ሪፍሬሽ እናድርገው። ኦን አደረግን፣ ኦፍ አደረግን። ስለዚህ እየሰራ ነው ማለት ነው። አሁን በተኖቹን ለበተኖቹ ሲኤስኤስ እንስራ። እዚህ ጋር ለኦን በተን ክላሱን ምን ሰጥተነው ነበር? ዶት ኦን እንላለን። ክላስ ኔሙ ኦን ስለሆነ ዶት ኦን እንልበልና ባክግራውንድ ከለር አርጂቢ ለሬድ 129 ለግሪን 224 ለብሉ 6 ስንሰጠው ይህን አይነት ከለር ይሰጠናል ማለት ነው። ይህን እንጠቀም። ቦርደር 1 ፒክስል ቦርደር ለበተኖቹ ያስፈልጋቸው ምንን እንበለው። ከርሰር ታይፕ ፖይንተር ትሆን። ከርሰር ታይፕ ፖይንተር ፎንት ሳይዝ 16 ላድርገው። በዚህ መልክ ይሆናል ማለት ነው። ተርን ኦፍ ላይ ይሄን እንዳለ ልጠቀመው። እዚህ ይሄንን ኦፍ እንለዋለን። ክላስ ኔም ኦፍ ስለሆነ ማለት ነው። ይሄን ደግሞ 239 የ167 ይሄንን 167 ይሄን ይመስላል ማለት ነው። ኦን በተን ኦፍ በተን ይሄን ይመስላል። ይሄን ኦን ስናደርገው ይሄንን ኦን ስናደርገው በዚህ መልክ ኦን ማድረግ እንችላለን ማለት ነው። ከፈለግን ደግሞ ኦፍ እናደርጋለን። ለየብቻ ኦፍ ማድረግ እንችላለን። ሙሉ በሙሉ ኦን ለማድረግ በአንድ ጊዜ ሁሉንም አምፖሎች ኦን ለማድረግ ኦል በተንን እንጠቀማለን። ኦፍ ለማድረግ ደግሞ ይሄን እንጠቀማለን። ዶት ኦል ኦን እንበል ክላስ ኔሙ ስለሆነ። ከዛን ባክግራውንድ ከለር እንዳለ ላይኛውን መጠቀም እንችላለን። ይሄንን የዚህኛውን ባክግራውንድ ከለር እንጠቀም። ቦርደር ነን ፓዲንግ 8 ፒክስል ካርሰር ታይፓ ፖይንተር ትሆን የእጅ ምልክት እንድትሆን ማለት ነው። አላላ የሆቨር ስናደርግ የእጅ ምልክት እንዲሆን። ፎንት ሳይዝ 20 ፒክስል። ፎንት ፋሚሊ ታይምስ ኒውሮማን። እስኪ እንመልከተው። ይሄን የሚመስል በተን ክሬት አድርገናል። ይሄንን ለኦፍ በተን እንጠቀማለን። ኮፒ ፔስት። ለኦፍ በተን ደግሞ ይሄኛውን ከለር ባክግራውንድ ከለሩን የዚህን እንጠቀማለን። ባክግራውንዱ ይሄን አይነት ከለር ሆነልን። እሺ ከዚህ ቦታ ወደዚህ ለመውሰድ ምን እናደርጋለን? ኮንትሮል የሚል ክላስ ኔም ክሬት አድርገናል። ዶት ኮንትሮል ብለን እዚህ ጋር ምን አለን? ፓዲንግ ሌፍት እንበለውና ፓዲንግ ሌፍት 470 ፒክሰል ሴቭ እናድርገው። ኮንትሮል ኤስ አላቻት እዚህ ጋር ይቺ ማለት ነች። ወይም ኮፒ ማድረግ እንችላለን ላለመሳሳት። እዚህ ጋር መጣን ፔስት እንላታል። እስኪ ሪፍሬሽ እናድርገው። ይኸው ወደዚህ ተጠግቶልናል ማለት ነው። እሺ እዚህ በተኖቹ ትንሽ ዝቅ እንዲሉ ከፈለግን ወደ ታች በመካከል ክፍተት እንዲኖር ከፈለግን እዚህ ዝቅ እንዲሉ ከፈለግን ምን እናደርጋለን? እዚህ ጋር 20 ፒክሰል ላድርጋቸው። እነዚህን 16 የነበረው 20 እንበለው። እንደዚህ ጎላ ጎላ ይበሉ። እዚህ በመካከል ክፍተት እንዲኖር ከፈለግን እዚህ ጋር እንመጣና ኮንትሮልስ የሚል አለ በተኖቹ ያሉበት ማለት ነው። እነዚህ በተን ክሬት የተደረጉበት ዲቭ አለ። ይሄኛው ከዚህ ዲቭ በፊት ምን እናደርጋለን? ብሬክ በአዲስ መስመር እንዲገባ ማለት ነው። ቢአር እንበልና አሁንም ሁለት ጊዜ ቢአር እንበለው ሴቭ እናደርገዋለን። ከዛ በመቀጠል እዚህ ጋር ሪፍሬሽ ስንለው በቃ በዚህ መልክ ይቀመጣል ማለት ነው። አሁን ስንፈልግ ኦን ስናደርግ በዚህ መልክ ሁሉንም አንድ ጊዜ ኦን እናደርጋለን። ስናጠፋም ደግሞ አንድ ጊዜ እናጠፋለን። ከፈለግን ደግሞ ለየብቻ በዚህ መልክ እናበራቸዋለን ማለት ነው። የምንፈልገውን ደግሞ ማጥፋት ስንፈልግ እናጠፋለን ማለት ነው። አሁን የተጠቀምነው ምንድነው? እዚህ ላይ የጃቫስክሪፕት በመጠቀም ኢሜጅ
ሶርስ አትሪቢዩት ቫልዩን በመቀየር ምን ማድረግ ችለናል ማለት ነው፣ ማብራት ማጥፋት ችለናል ማለት ነው። ለምሳሌ እዚህ ጋር እንደምትመለከቷቸው እነዚህ ኦን የሆኑ አምፖሎች ናቸው። እነዚህ ደግሞ ኦፍ የሆኑ አምፖሎች ናቸው። እነዚህን ተጠቅመን ነው እንግዲህ ሶርስ ይሄኛውን በተኑን ክሊክ ስናደርገው የዚህኛውን ያሳየናል። የኦፍ በተን ደግሞ ስናሳየው ኦፍ የሆነውን ኢሜጅ ያሳየናል። በዚህ መልክ ነው እንጂ ምንም የተለየ ነገር አልጨመርንበትም። ለምሳሌ ሶስተኛውን በተን ኦን ስናደርገው ይሄኛው ይበራል፣ ይሄኛው ይመጣል። ሶርስ ኢሜጅ ሶርሱን ይቀይረዋል ማለት ነው። ኦፍ በተን በተን ስሪ ደግሞ ክሊክ ስናደርግ ይሄኛው ኢሜጅ ይመጣል ማለት ነው። በዚህ መልክ ሶርሱን መቀያየር ይችላል። ምን የጃቫስክሪፕት ኮድ በመጠቀም ማለት ነው። ለዛሬ የነበረን ክፍል ይህን ይመስላል። ለነበረን ቆይታ አመሰግናለሁ። ኮንተንቱ ከተመቻችሁ ቻናላችንን ሰብስክራይብ በማድረግ ተቀላቀሉ እንላለሁ። ለነበረን ቆይታ አመሰግናለሁ። መልካም ቆይታ ይሆንላችሁ።